ሰላም ይፍታ እንደምን አለ ቲክቶክ ላይ ብዙ ነገሮችን እየሰማሁኝ ነበር ለምሳሌ ኦንላይን ስራ እንደዚህም ደግሞ አንዳንድ ሞቲቬት የሚያደርጉ ንግግሮችን እየሰማሁኝ እስከ መቼ ድረስ ነው የስልካችሁን ቲክቶክ ስክሮል የምታደርጉት ይላል የኦንላይን ስራ ምን ያህል እውነት ነው ጥያቄ እሺ በመጀመሪያ ስንነሳ የኦንላይን ስራ ምን ያህል እውነት ነው ማለት ከኛ አንፃር ነው ምክንያቱም ያ ተክተል መስራ ከሆነ ስራ ይከፈላል ምክንያቱም ዩቲዩብ ይከፍላል እንዳልኩ ደግሞ አሁን የአዲስ ፕላትፎርም ይከፍላል ማለት ነው አዲስ ፕላትፎርም ምንድነው አዲስ ፕላትፎርም ምንድነው ከኛ የሚጠበቀው ስልካችን በመጠቀም ብቻ ሚሽኑ ማጠናቀቅ ነው ያ ሚሽን አጠናቀቅ እንደጨረስን ሰጠን ኮርስ ካጠናቀቅን በኋላ ገንዘብ ሜክ ማድረግ እንችላለን ማለት ነው በቀላሉ ለምሳሌ በአዲሱ ፕላትፎርም ተከፋይ ለመሆን ምን መስፈርቶችን ማሟላት አለበት ለምሳሌ አንደኛ ዋናው በቃ ምሰሶ ዋና ቁጭ የሆነ ነገር ምንድነው ፍቃደኛ ብሩን ፍቃደኛ መሆን አለበት ያለ ማንም እንትን በቃ ነው ይወበለ አንተ ኢንቨስት የምታደርግበት ገንዘብ ስላልሆነ ኢንቨስት አታደርግበት ሜክ ብቻ ኦኬ ከኔ ምንም የሚወጣ ነገር የለም ጊዜና ይችልከን ብቻ መስተቀም እና ያ ስለሆነ አንደኛ ፍቃደኝነት ይወስነዋል ሁለተኛ ቁርጠኝነት እነዚህ ሁለት ነገሮች ካሉ ባጭር ጊዜ በ15 ቀን ወር አይደል አንድ ወር አይደል በ15 ቀን 3000 እስከ 4000 በቃ ግን ሌላውና ዋነኛው ብዙ ሰዎች ወደዚህ ነገር ውስጥ እየገቡ ውሸት ነው ያሉ ሳይሳካላቸው ቀርቶ ብዙ ይወጡ ሰዎች አሉ እንዴት ከምን አንፃር ይታያል ያ ከምን አንፃር መሰለህ አንደኛ አሁን ይሄ እርዳታ ድርጅት አይደለም እንጆ አይደለም የልብ ብለ ያዘ ምክንያቱም አንተ ልክ እንደገባህ የሆነ ነገር የሚሰጥ አይደለም አንተ ልክ በመግባት ብቻና አፑን ዶሎ ኢንስታል በማድረግ የሆነ ነገር ሜክ የምታደርግበት ነገር የለም አንደኛ እንቅልፍ ማጣት አለብህ ሁለተኛ ጊዜን ትሰዋለህ ሶስተኛ ብዙ ነገር አይምሮን አጨናንቀን ይሄን ስራ መስራት ብዙ ነገር መስዋዕት እንከፍል ስራ እስከሆነ ድረስ ዋጋ ያስከፍላል ስለዚህ ይሄም እንደ ስራነቱ የራሱ ድካምና ልፋት አለው ማለት ነው ኦፍ ኮርስ የራሱ ድካም የራሱ ልፋት አለው ምክንያቱም ይሄ እርዳታ አይደለም ይሄ ምንም መመጣ አንድ ሰው ምን አለ አንድ አባባል አለ ምግብ ገብተህ ለመብላት ግዴታ ሜኑ መምረጥ አለብህ ሜኑ ማየት አለብህ ገብቷል ብዙ ቀጥታ ይመጣልና ይሄንንም ስራ ገንዘብ ለማግኘት ግዴታ ስለ ስራው ማወቅ አለብህ ፍላጎት መኖር አለብህ ቁርጠኝነት መኖር ሊኖር ይገባል ማለት ነው ኦኬ ስለዚህ ጊዜ ይፈልጋል በአጭር ጊዜ ውስጥ ምንም የሚፈጠር ነገር የለም ካለፋን ካልደከምን ማለት ነው ካልደከምን አዎ በርግጥ ጊዜ ይፈልጋል ስለ ማክሲመም 15 ቀን አዎ በዛ በቃ እርግጥ በዛ ተከተባለ በ15 ቀን በትጋት ከተሰራ ለውጥ ይታያል ማለት ነው ለውጥ እርግጥ ይታያል እሺ በጣም እናመሰግናለን ሌሎች ጥያቄዎችን ደግሞ መጠየቅ ስንፈልግ እንዴት ነው እርሶን የምናገኘው እኔን ማግኘት የምችለው ባዮላስ ቁጥር አለ የቴሌግራም ሊንክ አለ በዛ ላይ ገብታችሁ ጆይን በሉ ስለ ፕላትፎርም ያላችሁ ጥያቄ በሙሉ ለማስረዳት ዝግጁ ነኝ ምንም ነገር ምንም ጥያቄ ሁሉ ነገር ክሪል ሆነ መልኩ እናስረዳለን እና መስራት ፍላጎት ያላችሁ ፕሮፌሽናል አቅሙ ያላችሁ ልጆች ያናግሩ ወስጥ መስመር ስልክ ቁጥሪ ቴሌግራም አካውንቲንግ ስር ላይ አለ ሊንኩ አለ እሱን ነው ይበል ሰፋ ባለ መልኩ እንረዳው ላለኝ ታንኪው አመሰግናለሁ እናመሰግናለን